ኤርትራ ለጦርነት ዝግጅት እንዲረዳ በኤርትራ በኩል ወደ ትግራይ የነዳጅ ቦቴዎች እንዲገቡ ማድረጓ ተሰማ። ህወሓት ለአዲስ ጦርነት እየተዘጋጀ ነው በሚል አዲስ የፖለቲካና የጥቅም ጥምረት መፈጠሩ ተገልጿል። በሁለተኛ ደረጃ አዲስ አበባ ወደ ኦሮሚያ ክልል ልትገባ ነው። በሀገራዊ ምክክር ኮሚሽኑ ሰነድ ላይ የቀረቡት አነጋጋሪ አማራጮች ዝርዝር። በሶስተኛ ደረጃ ደግሞ በጎንደር ጎጃም ቀጠና የመከላከያ ሰራዊት ከባድ ወታደራዊ ኦፕሬሽን ማወጁን አስታውቋል። በመጨረሻው ዜናችን በዓለም አቀፍ ደረጃ ቀውሱ ተባብሷል። በአሜሪካና በኢራን ጦርነት ምክንያት የሆርሙዝ ሰርጥ ሙሉ በሙሉ መዘጋቱን ተከትሎ የዓለምና የኢትዮጵያ ኢኮኖሚ ከባድ አደጋ ላይ ወድቋል። እነዚህን አራት አነጋጋሪ ጉዳዮች በዝርዝር እንተነትናቸዋለን። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝሩ ከመግባታችን በፊት ሁሌም አዳዲስና ፈጣን እውነተኛ መረጃዎች ቀድመው ለእናንተ እንዲደርሷችሁ ይህንን ቻናል ሰብስክራይብ በማድረግ ደወል ምልክቷን ተጫኑ። ቪዲዮውን ላይክ በማድረግ ጀምሩት። ወደ ዝርዝሩ እንለፍ። ወደ መጀመሪያውና እጅግ አነጋጋሪ ወደ ሆነው ሰበር መረጃችን ስንሸጋገር በኢትዮጵያ ፖለቲካና ወታደራዊ ምህዳር ውስጥ አዲስ አቅጣጫ የሚያሳይ መረጃ ይፋ ሆኗል። በትግራይ ክልል በኤርትራ በኩል አስገብተዋል የተባለው ነዳጅ ለህዝብ ወይም ለሲቪል አስተዳደራዊ አገልግሎት የሚውል ሳይሆን ለወታደራዊ ዓላማ ብቻ እንዲውል ስምሪት መሰጠቱ ተሰምቷል። ይህ ውሳኔ ህወሓት ለወታደራዊ ዝግጅትና ለነዳጅ ድጋፍ እንዲሆነው የታሰበ መሆኑን የጠቀሱት የትግራይ መረጃዎች የነዳጁ በኤርትራ በኩል መግባት በሁለቱ ወገኖች መካከል አዲስ የፖለቲካና የጥቅም ጥምረት መፈጠሩን በግልጽ ያመለክታል ብለዋል። ተንታኞቹ እንደሚሉት ከሆነ ይህ እርምጃ ቀጠናውን ወደ አዲስ የደም መፋሰስና የህዝብ መከራ የሚያስገባ አደገኛ ሁኔታ እንደሆነና እውነቱ የሰሜኑን ፖለቲካዊ ሚዛን ሙሉ በሙሉ የሚቀይር ነው ሲሉ ስጋታቸውን አስቀምጠዋል። ወደ ሁለተኛው አጀንዳችን ስንሸጋገር ሀገራዊ ምክክር ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት የዋና ከተማዋን አዲስ አበባን ህጋዊ አቋም በተመለከተ አራት ዋና ዋና አማራጮች ቀርበዋል። እነዚህም መካከል በዋናነት ከፍተኛ መነጋገሪያ እና የፖለቲካ ውጥረት የፈጠረው አዲስ አበባን የኦሮሚያ አካል ማድረግ የሚለው አማራጭ ሲሆን ተመካካሪዎች ይህንን ጨምሮ የቀረቡትን አራት አማራጮች ማለትም የኦሮሚያ አካል ማድረግ፣ ሲቲ ስቴት ወይም ራስ ገዝ፣ የፌዴራል አካል እና ራሷን የቻለች ክልል ማድረግ በሚሉት ነጥቦች ላይ ገምግመው ምክረ ሀሳብ እንዲያመነጩ ይጠበቃል። በሀገራዊ ምክክር ውይይት ወቅት የከተማዋ ታሪካዊ ባለቤትነት፣ የማንነትና ወሰን ጥያቄዎች፣ የከተማዋ የስራ ቋንቋ፣ የቦታዎች ስያሜ ለውጥ፣ የበጀት ድርሻ እንዲሁም የፖሊስና ፍርድ ቤት አደረጃጀት በስፋት ተከራካሪ አጀንዳ ሆነው ተነስተዋል። በተመሳሳይ መልኩ ለድሬዳዋ ከተማ ደግሞ ሶስት አማራጮች ራስ ገዝ፣ የፌዴራል አካልና ክልል ማድረግ የቀረቡ ቢሆንም ድሬዳዋ በኦሮሚያ ወይም በሶማሌ ክልል ስር እንድትሆን የሚያመለክቱ አማራጮች በሰነዱ አልተካተቱም። በሶስተኛ ደረጃ ወደ ተካተተው የሀገር ውስጥ መረጃችን ስንሄድ በጎንደር ጎጃም ቀጠና ከባድ ውጊያ እየተካሄደ እንደሚገኝና የመከላከያ ሰራዊት ልዩ ዘመቻ ማወጁ ተገልጿል። በጀኔራል መሐመድ ተሰማ የሚመራው የምስራቅ እዝ ሰራዊት ከፈረስ ቤት ደጋዳሞት እስከ ጮቄ ተራሮች ድረስ ባሉ አካባቢዎች በሚገኙ የፋኖ ታጣቂዎች ላይ የተቀናጀ ማጥቃት መክፈቱን አስታውቋል። በቀኝ አበ፣ ደብረ ዘይት፣ ካሳ፣ ዋሻ ሚካኤል፣ ስናን ማርያምና ሌሎችም በርካታ ቦታዎች ላይ በተደረገው በዚህ ኦፕሬሽን የፋኖን መዋቅር ማፍረስና የአካባቢውን ህዝብ ደህንነት ማስጠበቅ ዋና ዓላማው እንደሆነ የገለጸው መከላከያ በዘመቻው በርካታ የጦር መሳሪያዎችና ተሽከርካሪዎች በቁጥጥር ስር መዋላቸውንና ከፍተኛ ድል ማስመዝገቡን ገልጿል። ከዚህ ጋር በተያያዘ ሌላ መረጃ በሰሜን ወሎ ዞን በተለያዩ አካባቢዎች የመከላከያ ሰራዊት ክፍለ ጦሮች በፋኖ ታጣቂዎች ላይ ወታደራዊ እርምጃ መውሰዳቸውን አስታውቀዋል። በጉባ ላፍቶ ወረዳና በአካባቢው የተካሄደውን ዘመቻ የመሩት የክፍለ ጦሩ ዋና አዛዥ ኮሎኔል ሽፈራው ምናለ እንደገለጹት በተወሰደ የተቀናጀ እርምጃም በፋኖ ታጣቂዎች ላይ ከፍተኛ ሰብአዊና ቁሳቁሳዊ ኪሳራ ማድረስ የተቻለ ሲሆን የተለያዩ የነፍስ ወከፍ መሳሪያዎችና ጄኔሬተሮች በቁጥጥር ስር ውለዋል። በተጨማሪም በላስታ ወረዳ የ61ኛ ክፍለ ጦር ዋና አዛዥ ኮሎኔል መለሰ አሸብር ባካሄዱት ኦፕሬሽን የአካባቢውን ሰላም ማረጋገጥ መቻሉንና መሳሪያዎች መያዛቸውን ገልጸው ለተገኘው ውጤት ህብረተሰቡ ላደረገው ትብብር ምስጋና አቅርበዋል። በአራተኛ ደረጃ ወደሚገኘው የዓለም አቀፍ ዜናችን ስንሸጋገር በአሜሪካና በኢራን መካከል የተጀመረው ቀጥተኛ ወታደራዊ ግጭት ዛሬ 11ኛ ቀኑን በያዘበት በዚህ ወቅት የዓለም የነዳጅና የንግድ ደም ስር የሆነው ሆርሙዝ ሰርጥ በአሁኑ ሰዓት ሙሉ በሙሉ ተዘግቶ ይገኛል። ኢራን የሆርሙዝ ሰርጥን በመዝጋቷ ምክንያት በዓለም አቀፍ ደረጃ የነዳጅ ዋጋ ሰማይ የፎቀ ሲሆን ይህም ወደ ኢትዮጵያ የሚገቡ ነዳጅ፣ ማዳበሪያና የኢንዱስትሪ ጥሬ ዕቃዎች መጓጓዝ መስመር አስተጓጉሎታል። በዚህ ምክንያት በሀገር ውስጥ የነዳጅ እጥረት፣ የትራንስፖርትና የምግብ ዕቃዎች ዋጋ ንረት እንዲሁም የውጭ ምንዛሬ እጥረት በከፍተኛ ሁኔታ እንዲባባስ አድርጎታል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ለኢራን ጦርነት ተጨማሪ 87.6 ቢሊዮን ዶላር በጀት እንዲፈቀድላቸው የጠየቁ ሲሆን የመከላከያ ሚኒስትሩ ፒት ሄግሴዝ በሴኔቱ ፊት በቀረቡበት ወቅት ሴኔተር ጋሪ ፒተርስ ወድቀህ የተረፍክ መሪ ነህ ሲሉ በኮንግረስ ውስጥ ከባድ ረብሻና ውጥረት ፈጥረዋል።
አሁን በደረሰን ሰበር መረጃ ደግሞ የጂኤፍኤም 106.7 የሬዲዮ ጣቢያ ስርጭት ለቀጣዮቹ 6 ወራት ሙሉ ለሙሉ መታገዱ ተረጋገጠ። ኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ኮሚኒኬሽን ባለስልጣን ባወጡት ይፋዊ ውሳኔ መሰረት የሬዲዮ ጣቢያው የተሰጠውን የብሮድካስት ፈቃድና ውል ባለማክበሩ ምክንያት ከሐምሌ 01 ቀን 2018 ዓ.ም ጀምሮ የተመደበለት 106.7 ሜጋሄርዝ ፍሪኩዌንሲ ሞገድ ጥቅም ላይ እንዳይውል ታግዷል። የገዳው ዋና ዋና ምክንያቶችና ዝርዝር ትንታኔ የኢትዮጵያ መገናኛ ብዙሃን ባለስልጣን ባደረገው የይዘት ክትትልና በአካል ተገኝቶ ባካሄደው የኢንስፔክሽን ምርመራ መሰረት የሚከተሉት ዋና ዋና ግዴታዎች አልተከበሩም። ሀገራዊ ይዘት ያላቸውን ፕሮግራሞች አለማቅረብ። አንቀጽ 64 ህዝባር 4 የሳምንታዊ የስርጭት ጊዜው 60 በመቶ ፈቃድ ለተወሰደበት አካባቢ የሚመለከት ሆኖም ቀሪው ጊዜ ለሀገራዊ ክልላዊና ሌሎች ፕሮግራሞች መዋል ሲገባው ይህንን ተግባራዊ አለማድረግ። ትምህርታዊና መረጃ አዘል ይዘቶች ማነስ። አንቀጽ 55 ህዝባር 1 ህዝብን የሚያስተምሩ የሚያሳውቁና የሚያዝናኑ ፕሮግራሞችን በበቂ ሁኔታ አለማቅረቡ። ልማታዊና ህገ መንግስታዊ ግዴታዎችን አለመወጣት። ለፖለቲካዊ ማህበራዊና ኢኮኖሚያዊ እድገት እንዲሁም ለህገ መንግስቱና ለጋራ አገራዊ እሴቶች ጥንካሬ አስተዋጽኦ የሚያደርግ የስርጭት አገልግሎት አለመስጠቱ። የፈቃድ ውል ስምምነቶችን አለማክበር። ባለስልጣኑ በተደጋጋሚ የተጻፉና የቃል ማስጠንቀቂያዎችን ቢሰጥም ምንም አይነት ማሻሻል ባለመታየቱ ውሳኔው እንዲተላለፍ ሆኗል። አስገዳጅ ህጋዊ እርምጃ ጂኤፍኤም 106.7 የሬዲዮ ጣቢያ በውሉ ውስጥ የተካተቱትን ግዴታዎች ሙሉ በሙሉ አሟልቶ ተግባራዊ እስካላደረገ ድረስ ለቀጣዮቹ 6 ወራት የስርጭት ፍሪኩዌንሲውን መጠቀም አይችልም። የኢትዮጵያ ኮሚኒኬሽን ባለስልጣንም ይህንኑ የፍሪኩዌንሲ እገዳ በይፋ አጽድቆታል። ውድ ቤተሰቦቻችን ዛሬ ያቀረብንላችሁ አራቱ ትልልቅ መረጃዎች የሀገራችንን ሰላም፣ ፖለቲካና ኢኮኖሚ የሚወስኑ አበይት ጉዳዮች ናቸው። የመጀመሪያው የኤርትራ ነዳጅ ወደ ትግራይ መግባትና የተፈጠረው አዲስ ጥምረት በሰሜኑ አካባቢ ምን አይነት አዲስ ወታደራዊ ሁኔታ ያመጣል ብለው ያስባሉ? ሁለተኛው ደግሞ አዲስ አበባ ወደ ኦሮሚያ ክልል እንድትካተት የቀረበው አማራጭስ ይበጃታል ወይስ ሌሎቹ? ሶስተኛው በጎጃም ያለው ወታደራዊ እንቅስቃሴስ ወዴት ያመራል? አራተኛ የሆርሙዝ ሰርጥ መዘጋት በሀገራችን ኢኮኖሚ ላይ የሚያሳድረውን ጫናስ እንዴት ትመለከቱታላችሁ? ያላችሁን ሀሳብና አስተያየት በኮሜንት መስጫው ላይ አሁኑኑ ጻፉልን። ቪዲዮውን ላይክ እና ሼር በማድረግ ለሌሎችም እንዲዳረስ አድርጉ። አዳዲስ መረጃዎች እንዳያመልጧችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ስለተከታተላችሁ እጅግ አድርገን እናመሰግናለን። ሰላም ሁኑ።